ህይወታችሁን በሙሉ በሌሎች ሰዎች ስሜት፣ ፍላጎት ወይንም ችግሮች ላይ አተኩራችሁ ራሳችሁን መጨረሻ ላይ ካስቀመጣችሁ አሁኑኑ እንድታቆሙት እለምናችኋለሁ። ናርሲሲስት የሆነ ቤተሰብ ራሳችሁን ቸል እንድትሉ አድርጎ ያሰለጥናችኋል። በራሳችሁ ላይ ማተኮር ካልጀመራችሁ ደግሞ ውጤቱ ይበልጥ እየከፋ ይሄዳል። በዛሬው ቪዲዮ መጀመሪያ በራሳችሁ ላይ ሳታተኩሩ ስትቀሩ የሚፈጠረውን ነገር አሳያችኋለሁ። ይህም እየደረሰ ያለውን ጉዳት እንድታዩ ይረዳችኋል። ከዚያም ራሳችሁን አስቀድማችሁ እንድታስቡና ከዚህ የተሳሳተ መንገድ እንድትወጡ የሚረዷችሁን ተግባራዊ ራስን የመለየት ወይንም የሰልፍ ዲፍረንሺዬሽን ምክሮችን እሰጣችኋለሁ። ራስን መለየት ማለት እውነተኛ ማንነታችሁን የመሆንና በቤተሰባችሁ ውስጥ እንድትሆኑ ተደርጋችሁ የሰለጠናችሁበትን ሐሰተኛ ማንነት የመተው ሂደት ነው። ይህም በመጨረሻ ነገሮችን በትክክል የማየት አቅም፣ ሰላምና ዘላቂ ነፃነትን እንድታገኙ ያደርጋችኋል። ራሳችሁ ላይ ሳታተኩሩ ስትቀሩ የሚፈጠረው የመጀመሪያው ነገር የገዛ ፍላጎታችሁን ቸል በማለት ለሁሉም ሰው መስጠታችሁን መቀጠል ነው። ናርሲሲስት የሆኑ ቤተሰቦቻችሁ የእነሱን ስሜት ጠባቂ አድርገዋችኋል። የእናንተ ሥራ የሁሉንም ሰው ስሜት ማስተካከልና ችግሮቻቸውን መፍታት እንደሆነ፣ የእናንተ ፍላጎቶች ግን እንደ ራስ ወዳድነት እንደሚቆጠሩ አድርገው አስተምረዋችኋል። የእናንተ ዋጋ የሚመጣው ለሌሎች አሳልፋችሁ ከምትሰጡት ነገር እንጂ ማንነታችሁ ከሆነው ነገር እንዳልሆነ ተምራችኋል። ናርሲሲስት ቤተሰብ ስል ምን ማለቴ ነው? ናርሲሲስት ቤተሰብ ስል በቤተሰብ ውስጥ ያለ እያንዳንዱ ሰው ናርሲሲስት ነው እያልክ ነውን የሚል ጥያቄ ሊነሳ ይችላል። በእርግጥ በቤተሰብ ውስጥ ያለው ሰው ሁሉ ናርሲሲስት የሆነባቸው አንዳንድ ቤተሰቦች ቢኖሩም፣ ነገር ግን በአጠቃላይ ናርሲሲስት ቤተሰብ ስል በቤተሰብ ውስጥ ያለው ሁሉም ሰው ናርሲሲስት የሆነበት ማለት አይደለም። ነገር ግን በቤተሰብ ውስጥ ወላጅ፣ መሪ ወይንም ተንከባካቢ የሆነ ናርሲሲስት ሰው አለ እያልኩኝ ነው። አጠቃላይ ቤተሰቡ በዚያ ህመም ዙሪያ ራሱን የሚያደራጅበት ወላጅ ያለበትን ማለቴ ነው። በራሳችሁ ላይ ሳታተኩሩ ስትቀሩ የሚሆነው ይህ ነው። ምንም ነገር እስከማይቀራችሁ ድረስ መስጠታችሁን ትቀጥላላችሁ። ጉልበታችሁን ለፍቅር አጋራችሁ፣ ለልጆቻችሁ፣ ለስራችሁ፣ ለጓደኞቻችሁ ወይንም በዙሪያችሁ ላሉ ሰዎች ሁሉ ታፈሱታላችሁ። ነገር ግን ለራሳችሁ ፈጽሞ ምንም አታስቀሩም። ይህም ማንነትን ማበደር ወይንም ሰልፍ ሎዋኒንግ የምንለው ነው። ከእውነተኛው ማንነታችሁ አቅም ውጪ ከመጠን በላይ መስጠት፣ ወደ ውስጥ ሳታስገቡ ወደ ውጭ ማፍሰሳችሁን በገፋችሁበትና በቀጠላችሁበት ቁጥር ከራሳችሁ ጋር ያላችሁ ግንኙነት ይበልጥ እየተቋረጠና እየራቃችሁ ይሄዳል። በሁለተኛ ደረጃ ራሳችሁ ላይ ባለማተኮራችሁ የሚፈጠረው እውነተኛ ማንነታችሁ ማን እንደሆነ መርሳት ነው። ናርሲሲስት በሆነው ቤተሰባችሁ ውስጥ የገዛ ማንነታችሁን እንድታዳብሩ አልተፈቀደላችሁም። አስተያየት ስትሰጡ ውድቅ ተደርጎባችኋል። ለራሳችሁ አንድን ነገር ስትፈልጉ ራስ ወዳድ እንደሆናችሁ ተነግሯችኋል። እነሱ እንድትሆኑ የሚፈልጉት ማንነት እንዲኖራችሁ አድርገው ቀርጸዋችኋል። በጊዜ ሂደትም ከእውነተኛ ማንነታችሁ ጋር ያላችሁን ግንኙነት አጥታችሁታል። ምክንያቱም ያደጋችሁበት ከባቢ እውነተኛው ማንነታችሁ የሚኖርበት፣ የሚያድግበት ወይንም የሚዳብርበት ስፍራ አልነበረም። አሁን የአዋቂነት ሕይወታችሁን ተመልከቱት። አንድ ሰው ምን እንደምትፈልጉ ወይም ምን ደስ እንደሚያሰኛችሁ ቢጠይቃችሁ ግራ ልትጋቡ ትችላላችሁ። በሌሎች ላይ ብቻ በማተኮር ረጅም ጊዜ ስላሳለፋችሁ ማን እንደሆናችሁ እንኳን አታውቁም። ማንነታችሁ ሌሎች ላይ ባተኮረ ሕይወት ስር ተቀብሯል። ሌሎች ላይ በማተኮር ራሳችሁን ቸል በማለትና ሌሎችን ሁልጊዜ በመከታተል ውስጥ ሰምጣችኋል። ስለዚህ ራሳችሁ ላይ ለማተኮር በፈለጋችሁ ቁጥር ወደ እውነተኛው ማንነታችሁ የመመለሻ መንገዱን ማግኘት ይበልጥ ከባድና አዳጋች ይሆንባችኋል። በሶስተኛ ደረጃ ሁልጊዜ በተመሳሳይ መርዛማ ግንኙነቶችና ድግግሞሾች ውስጥ መግባት ዕጣ ፈንታችሁ ይሆናል። ናርሲሲስት የሆነው ቤተሰባችሁ የመጀመሪያው ግንኙነታችሁ አምሳያ ነው። ያ ፍቅር በሁኔታዎች ላይ የተመሰረተ ኮንዲሽናል፣ አታላይ ወይንም ማኒፑሌቲቭና በስሜት በደል ላይ የተመሰረተ ቢሆንም እንኳን ፍቅር ምን እንደሚመስል አስተምሯችኋል። ብልሽት ወይንም ዲስፋንክሽን ሲያጋጥማችሁ መታገስ እንደሚገባችሁ በልባችሁ መዝግባችኋል። ምክንያቱም የምታውቁት ብልሽትን ወይንም ዲስፋንክሽንን ብቻ ነበርና። ስለዚህ ምስቅልቅል ያለ ነገር ሲገጥማችሁ የተለመደ ሆኖ ይሰማችኋል። ድራማና ስሜታችሁ ላይ የሚካሄድባችሁ ጨዋታ መደበኛ ነገር ሆኖ ይሰማችኋል። ይህ የልጅነት ፕሮግራም የአዋቂነት ግንኙነታችሁን በቀጥታ ይነካዋል። በሕይወታችሁ ቤተሰባችሁ ያስተናግዳችሁ በነበረበት መንገድ የሚያስተናግዷቸውን ሰዎች መምረጣችሁን ትቀጥላላችሁ። መርዛማነት እንደ ቤት ይሞቃችኋል፣ ጤናማ ነገር ደግሞ ያጠራጥራችኋል። ሰዎች የሚያሳዩአችሁን ደግነት ወጥመድ መሆን አለበት ብላችሁ ታስባላችሁ። ታዲያ ልብ በሉ፣
የህይወት አጋር በመምረጥ ረገድ ይህንን መንገድ የምትከተሉት ስርዓታችሁ ከልጅነታችሁ ጋር የተስተካከለና ያንን የድሮ መስመር የተከተለ ስለሆነ ነው እንጂ እናንተ በራሳችሁ መጥፎ ሰው ስለሆናችሁ አይደለም። በራሳችሁ ላይ አተኩራችሁ በቤተሰባችሁ የተጫነባችሁን ፕሮግራም ከውስጣችሁ እስካላወጣችሁት ድረስ ከተለያዩ ሰዎች ጋር ተመሳሳይ ስህተቶችን ደጋግማችሁ መስራታችሁን ትቀጥላላችሁ። በአራተኛ ደረጃ የእናንተ ናርሲሲስት ቤተሰብ ፕሮግራም ያደረገውን ህይወት እንጂ የገዛ ህይወታችሁን መኖር አለመቻል ነው። ናርሲሲስቱ ቤተሰባችሁ እናንተን ዝም ብሎ አላሳደጋችሁም፣ ይልቁንም ፕሮግራም አድርጓችኋል። ማን እንደሆናችሁ፣ ምን እንደሚገባችሁና ህይወታችሁ ምን መምሰል እንዳለበት የሚወስኑ እምነቶችን በልባችሁ አሳድሮባችኋል። እያንዳንዱ ውሳኔያችሁ በእነሱ ምኞቶችና በእነሱ የእናንተ ስሪት ማጣሪያ ውስጥ ያልፋል። ይህንን የቤተሰብ ልሂቅ ማንነት ወይም ፋሚሊ ሱፐር ሰልፍ ብለን እንጠራዋለን። ይህም ቤተሰባችሁ እንድትሆኑ የሚፈልገው ማንነታችሁ እንጂ እውነተኛው ማንነታችሁ አይደለም። የቤተሰቡ አባል በሙሉ የዚያ ልሂቅ ማንነት ተጋሪ ነው። ምናልባትም ይህ ልሂቅ ማንነት የ5 ትውልድ ዕድሜ ያለው ሊሆን ይችላል። እኛም ከሱ ጋር ተያይዘናል። አሁን የአዋቂነት ህይወታችሁን ተመልከቱ። በራሳችሁ ላይ ካላተኮራችሁ ህይወታችሁ የሌላ ሰውን ስክሪፕት እየተጫወቱ ማለፍ ይሆናል። የሙያ መንገዳችሁ፣ ግንኙነቶቻችሁ፣ ሁሉ ነገራችሁ እውነተኛውን እናንተን አይሆንም። አንድ ቀን ተነስታችሁ የገነባችሁት ህይወት ፈጽሞ የእናንተ እንዳልነበር ታስተውላላችሁ። የሆነን አይነት ሰው ለመሆን ህይወቱን በሙሉ አንድ ዘርፍ የተማረውና በመጨረሻም ይህ በእውነት እኔ ማድረግ የምፈልገው ወይንም ማድረግ እፈልግ የነበረው ነገር መሆኑን እርግጠኛ አይደለሁም፣ ነገር ግን ቤተሰቦቼ እንድሰራው የሚፈልጉት ነገር ነበር የሚልን ባለሙያ አስቡ። ይህ በብዙ ሰዎች ህይወት ውስጥ የሚስተዋል ነገር ነው። ከእንደዚህ አይነት ጊዜያት መንቃት ደግሞ በጣም ትልቅ ስኬት ነው። በመጨረሻም ይህ በእውነቱ እኔ አይደለሁም የሚል መረዳት ላይ ትደርሳላችሁ። የእናንተን ናርሲሲስት ቤተሰብ ከውስጣችሁ ማውጣት እውነተኛውን ማንነታችሁ ሆናችሁ ለመኖር ብቸኛው መንገድ ከፋች ነው። አምስተኛው ህይወታችሁን ፈጽሞ የማያረካ እውቅናን በማሳደድ ማሳለፍ ነው። በናርሲሲስቱ ቤተሰብ ውስጥ ፍቅርና እውቅና በሁኔታዎች ላይ የተመሰረቱ ወይንም ኮንዲሽናል ናቸው። በስራችሁና በትዕዛዝ አክባሪነታችሁ በኩል ማግኘት የሚገባችሁን ማግኘት ነበረባችሁ። እውቅና ማለት ማለቂያ በሌለው ሁኔታ ልታሳድዱት የሚገባ ነገር እንደሆነ ተምራችሁ አድጋችኋል። በአዋቂነት ህይወታችሁ ውስጥ እንኳ አሁንም እያሳደዳችሁ ነው። ከአለቆቻችሁ፣ ከአጋሮቻችሁ፣ ከጓደኞቻችሁ፣ ከባለስልጣናት ወይንም በመጨረሻም በቂ እንደሆናችሁ ሊሰማችሁ ከሚችል ከማንኛውም ሰው እውቅናን ትፈልጋላችሁ። ምናልባትም የተሻለ መኪና፣ የተሻለ ልብስና ቤት ካላችሁ ሰዎች እውቅናና ማረጋገጫ ለማግኘት ትሞክራላችሁ። ነገር ግን በዚህ ውስጥ የሚሆነውን ተመልከቱ። ምንም ያህል ውጫዊ እውቅናና ማረጋገጫ ቢሰጣችሁ ውስጣችሁ ያለውን ባዶነት ሊሞላላችሁ አይችልም። ሞገሳ ታገኛላችሁ፣ ነገር ግን በሰዓታት ልዩነት ውስጥ ተጨማሪ ትፈልጋላችሁ። ልክ እንደ እጽ ይሆንባችኋል። ስትፈልጉት የነበረው ማረጋገጫ ከራሳችሁ መመንጨት አለበት። ወደ ውጪ ማየት አቁማችሁ ወደ ውስጥ ማየት እስካልጀመራችሁ ድረስ ፈጽሞ ሰላም አታገኙም። በስድስተኛ ደረጃ ሰዎች ለምትወዱት ሰው ሲሆን ፈጽሞ በማትቀበሉት መንገድ ሲያስተናግዷችሁ ትታገሳላችሁ። የናርሲሲስቱ ቤተሰባችሁ የእናንተ የሆኑ ወሰኖች ወይንም ባውንደሪስ ዋጋ እንደሌላቸው አስተምሯችኋል። በስሜትና በአእምሮ ሁልጊዜ የእናንተን ወሰኖች ይጥሱ ነበር። አይሆንም ለማለት ስትሞክሩ ትቀጡና የጥፋተኝነት ስሜት እንዲሰማችሁ ትደረጉ ነበር። ከሰዎች ጋር ባላችሁ ግንኙነት በመጥፎ መንገድ መስተናገድን እንደ መደበኛ ነገር እንድትቀበሉ፣ ህመማችሁን አሳንሳችሁ እንድትመለከቱና ለራሳችሁ ደህንነት ሳይሆን ለነሱ ምቾት ቅድሚያ እንድትሰጡ ተደርጋችሁ ተሰርታችኋል። ስለዚህም በአዋቂነታችሁ ጊዜ ለአንድ ጓደኛችሁ ወይንም ለምትወዱት ሰው እንዲደረግ ፈጽሞ የማትፈቅዱትን ነገር በእናንተ ላይ ሲደረግ ግን ትታገሳላችሁ። አለመከበርንና ውድቅ መደረግን ትቀበላላችሁ። እየተጎዳችሁ እንኳ ለክስተቱ ምክንያቶችን ትደረድራላችሁ። በራሳችሁ ላይ ሳታተኩሩ ስትቀሩ ወሰኖቻችሁ ደጋግመው እንዲጣሱ መፍቀዳችሁን ትቀጥላላችሁ። ሆኖም ከራሳችሁ በስተቀር ሌላውን ሰው ሁሉ ትጠብቃላችሁ። ነገር ግን በነፃ የምትሰጡት ያ ብርቱ ጥበቃ ለእናንተም ይገባችሁ ነበር። በሰባተኛ ደረጃ ዓመታት ቢያልፉም ምንም ነገር አለመቀየሩ ነው። ናርሲሲስቱ ቤተሰባችሁ ራሳችሁን በማዳንና በማትረፍ ሁኔታ ውስጥ ወይንም በሰርቫይቫል ሞድ ላይ ተቸንክራችሁ እንድትቀሩ አድርጓችኋል። በእነሱ ብልሹነት፣ በእነሱ ስሜት፣ በእነሱ ውስጣዊ ምስቅልቅሎችና በስሜታዊ ድርጊቶቻቸው ላይ ከመጠን በላይ አተኩራችሁ ስለነበር በገዛ እድገታችሁ ላይ ለማተኮር ፈጽሞ ጊዜ አልነበራችሁም። ነገር ግን ቀን ማለፍን ተማራችሁ እንጂ ህይወት መገንባት ምን እንደሆነ አልተማራችሁም። በዚህም ውስጣዊ ጉልበታችሁ ራሳችሁን ወደ ማትረፍ እንጂ ራሳችሁን ወደ ማልማት አልሄደም።
አሁንም ዓመታት ያልፋሉ። መለስ ብላችሁ ስታዩ በቆማችሁበት ቦታ ስትረግጡ እንደነበር ታስተውላላችሁ። ተመሳሳይ ድግግሞሽ፣ ተመሳሳይ ትግል፣ ተመሳሳይ ባዶነት። ነገር ግን የተለያዩ ዓመታት አልፈዋችኋል። በራሳችሁ ላይ ሳታተኩሩ ስትቀሩ ጊዜ መንቀሳቀሱን ባያቆምም እናንተ ግን ተይዛችሁ ትቀራላችሁ። አንድ ቀን ቀና ብላችሁ ዓመታቱ ወዴት እንደሄዱና ለምን ምንም ነገር እንዳልተቀየረ ትጠይቃላችሁ። ልብ በሉ፣ በራሳችሁ ላይ የምታተኩሩበት ጊዜ ነገ የሚመጣ አንድ ቀን እያላችሁ የምትጠብቁት ቀን አይደለም። ጊዜው አሁን ነው። በስምንተኛ ደረጃ ላይ የምናገኘው ያንኑ ውስጣዊ መበላሸት በገዛ ልጆቻችሁ ላይ መድገም ነው። ናርሲሲስት የሆኑ ቤተሰቦቻችሁ ውስጣዊ መበላሸትን ወደ እናንተ አስተላለፉ። ይህ አስበው ያደረጉት ሳይሆን ልክ አዎንታዊ ፓተርኖች ራሳቸውን እንደሚያስቀጥሉት ሁሉ ያልዳኑ ፓተርኖችም ራሳቸውን ስለሚደግሙ ነው። የእነሱን ስሜታዊ ምላሽ ወሰን መጣሳቸውንና በሁኔታ ላይ የተመሰረተ ኮንዲሽናል ፍቅራቸውን ሳታውቁት ወስዳችኋል። ያለ ንቁ ሥራ እነዚያ ፓተርኖች አይጠፉም። ይልቁንም የእናንተ ድግግሞሾች ሆነው ይቀጥላሉ። ለጭንቀት በምትሰጡት ምላሽና ፍቅራችሁን በምታሳዩበት መንገድ ውስጥም ጸንተው ይኖራሉ። ብዙ ሰዎች የማይረዱት ነገርም ይህ ነው። በራሳችሁ ላይ ሳታተኩሩ ስትቀሩ የወረሳችሁትን መበላሸት ወደ ልጆቻችሁ የማስተላለፍ አደጋን ይዛችሁ ትመጣላችሁ። መጥፎ ወላጅ ስለሆናችሁ ሳይሆን በውስጣችሁ ያለውና ያልዳነው ህመም ተላላፊ ስለሆነ ነው። እናንተ የቤተሰባችሁን እንደወሰዳችሁት ሁሉ ልጆቻችሁም የእናንተን ይወስዳሉ። ስለዚህም ለነሱ ልታደርጉላቸው የምትችሉት ከሁሉ የተሻለው ነገር ራሳችሁን ማከም ነው። በትውልድ መካከል ያለውን አዙሪት መስበር የሚጀምረው እናንተ በራሳችሁ ላይ ማተኮር ከመጀመራችሁ ነው። ብዙ ጊዜ ሰዎች ልጆቼ እንደኔ እንዲሆኑ ወይንም እኔ ባደኩበት መንገድ እንዲያድጉ አልፈልግም ሲሉ ይደመጣሉ። ይህንን አስታውሱ። በልጆች ላይ ከመጠን በላይ ማተኮራችሁን አቁሙ። እናንተ ስታድጉ ቀድሞውኑ ችግር ከነበሩት ነገሮች አንዱ ይህ ነበር። ማድረግ ያለባችሁ በራሳችሁ ላይ ማተኮርና ራሳችሁን ማከም ብቻ ነው። በዚህም ከልጆች ጋር በምን ጉዳዮች ላይ ማተኮር እንደሚገባችሁ ለመለካት የሚያስችላችሁን ሚዛን ታገኙታላችሁ። በዘጠነኛ ደረጃ ናርሲሲስት የሆኑት ቤተሰቦቻችሁ ሩቅ ሆነው እንኳ አሁንም እናንተን መቆጣጠር መቀጠላቸው ነው። ከከተማ ርቃችሁ ብትሄዱ፣ ከነሱ ጋር ምንም አይነት ግንኙነት ባታደርጉ፣ ግንኙነታችሁን ብትቀንሱ ወይም ከህይወታችሁ ሙሉ በሙሉ ብታወጧቸው እንኳ አሁንም በውስጣችሁ ሊኖሩ ይችላሉ። ድምጻቸው አሁንም በጭንቅላታችሁ ውስጥ አለ። ህጎቻቸው አሁንም በምርጫዎቻችሁ ላይ ለመወሰን ይመጣሉ። አካላዊ ርቀት በስሜት ደረጃ አይለያያችሁም። ነገሮችን ለመረዳትና ጭንቀቱን ለመቀነስ የበለጠ ቦታ ሊሰጣችሁ ይችላል። ነገር ግን ይህ ራሳችሁን ከማከም ጋር እኩል አይደለም። የሚያስፈልገን ለአንዳንድ ሰዎች በእርግጥ አስፈላጊ የሆነው የፈውስ ግብዓት ነው። ነገር ግን በራሳችሁ ላይ ሳታተኩሩ ስትቀሩ የሚሆነው ይህ ነው። እንዴት እንደምታስቡ፣ ስሜቶቻችሁን እንዴት እንደምታስተናግዱና ማን መሆን እንዳለባችሁ ለማሳወቅ አሁንም ይቆጣጠሯችኋል። ከቤት ወጥታችሁ ሊሆን ይችላል፣ ነገር ግን ከፈጠሩላችሁ ስርዓትና ከስሜት መስካቸው አልወጣችሁም። በቅርባችሁ በሌሉበት ጊዜ እንኳ ለህጎቻቸው ምላሽ ትሰጣላችሁ። ስለዚህ አስፈላጊው ነገር እነሱን ከህይወታችሁ ማውጣት ሳይሆን የእነሱን ስርዓት ከውስጣችሁ ማውጣት ነው። ይህ ደግሞ የሚሆነው በመጨረሻ ሙሉ በሙሉ በራሳችሁ ላይ ስታተኩሩና ራስን መለየት ወይንም ሰልፍ ዲፈረንሺዬሽን ላይ ስታተኩሩ ነው። ለዚህ ደግሞ ራስን ከመለየት ወይንም ከሰልፍ ዲፈረንሺዬሽን ጋር የተያያዙ አጫጭር ምክሮችን እሰጣችኋለሁ። አንደኛ፣ ከስሜት ይልቅ በሐሳብ መመራት። ከሌሎች ጋር በተለይም አሰልቺ ከሆኑ ግለሰቦች ወይም ከቤተሰብ አባላት ጋር በሚኖራችሁ ግንኙነት ከስሜት ይልቅ በሐሳብ በመመራት ይበልጥ በራሳችሁ ላይ አተኩሩ። በጭንቅላታችሁ ውስጥ እየሆነ ባለው ነገር ላይ አተኩሩ እንጂ በስሜታችሁ አትመሩ። ለስሜቶቻችሁ ትኩረት የመስጫ ጊዜ አለ። ነገር ግን ለስሜቶቻችሁ ትኩረት ልትሰጡ የሚገባው በአስተማማኝ ገለልተኛ በሆነና ለስሜታችሁ ዋጋ በሚሰጥ ከባቢ ውስጥ ብቻ ነው። ሁለተኛው ምክር ዛሬ ራሳችሁን ለመውደድ መምረጥ ነው። ይህንንም በየዕለት ተዕለት ህይወታችሁ ለመምረጥ በራሳችሁ ላይ እንደ ግዳጅ ውሰዱት። ፈተናውን ዛሬውኑ ጀምሩ። ሶስተኛው ምክር መርዛማ ግንኙነቶችን መቀነስና መተውን መልመድ ነው። በህይወታችሁ ውስጥ ያሉ መርዛማ ግንኙነቶችን በመቀነስና በመተው በራሳችሁ ላይ ይበልጥ አተኩሩ። ይህም ጤናማ ግንኙነቶችን ለመመስረት የሚያስችላችሁን ክፍት ቦታ ይሰጣችኋል። የአትክልት ቦታውን ሁልጊዜም ማረም ይኖርብናል። ይህ እርማት አስፈላጊ በሆነ ጊዜ ሁሉ መደረግ ይኖርበታል። አትክልቱን ለማረምም የተለያዩ ደረጃዎች እንዳሉት ማስታወስ ያስፈልገናል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።